እውነት፣ የእውነት ምንነት እና አደጋ። ጸሐፊ ኦሾ። እውነት አደገኛ ናት። በተለይ ሐሰተኛ የሆነ ተምኔታዊ ሕይወታችሁን በተዋቡ ሐሰቶች እና አስደሳች በሆኑ ሐሳባዊ ህልሞች በመኖር ላይ ለሚገኙ በሙሉ እውነት በእርግጥም አደገኛ ናት። እነዚህ መሰል ሰዎች እውነትን በጠላትነት ይመለከቷታል። ምክንያቱም ደግሞ እድሜያቸውን በሙሉ ያመኑበትና የኖሩበት ሐሰተኛ አመለካከቶች ስለሚያስፈራሯቸው ነው። እውነት ማለት የሐሰቶች ሁሉ ሞት ናት። በተዋቡ ቃላት የተናገሩትን ሐሰቶች ጨምሮ የምትገድል ናት። ብዙሃኑ ለምን ነበር ሶቅራጦስ ላይ የተነሱት? ሃይማኖተኞች ስለምን ነበር ኢየሱስን የተቃወሙት? የሁለቱ ጥፋት የብዙሃን እንቅልፍ እና ያማረ ህልም መረበሻቸው ነበር። ማንም ቢሆን ከምቹ እንቅልፉ መቀስቀስን አይወድም። ብዙሃኑ ደግሞ ከእንቅልፋቸው በቀር ምንም የላቸውም። በሁሉም ስፍራ ለብዙሃን ህልም በመሸጥ የከበሩ የህልም ነጋዴዎች አሉ። ነጋዴዎቹ ህዝቡን ያበዘብዙታል እንጂ በምላሹ ምንም ነገር አይሰጡትም። እውነትን በግልጽ መመልከት ስትችሉ ትደነግጣላችሁ። ይህንን ጋር ካሳያችሁ ሰው ጋር መጋጨትም ትጀምራላችሁ። እውነትን ብታውቁትም ላለማወቅ ትሞክራላችሁ። በትግሉ መካከል ቁጣችሁ ይገነፍላል። ይህ ባይሆን ኖሮ ሶቅራጥስን ለሞት አይበቃም ነበር። ሐሰት መጀመሪያ ላይ ጣፋጭ ቢሆንም በስተመጨረሻ መራራ ይሆናል። እውነት ደግሞ በተቃራኒ ቢመርም በፍጻሜው ጣፋጭ ነው። መጨረሻም ለማጣጣም ትዕግስት ያስፈልጋል። ችኩል ከሆናችሁ ውሸት ለመግዛት ትወስናላችሁ። ብዙሃኑ የምንላቸው ህዝቦች የራሳቸው የሆነ ነፃ አእምሮ የላቸውም። ለዘመናት በሌሎች እየተሸወዱና የአስተሳሰብ ቅርጽ እየተሰጣቸው ኖረዋል። የኔ ጥረት በዙሪያቸው የተገነባውን ሐሰተኛ ግድግዳ እንድታፈርሱ ማገዝ ብቻ ነው። ያንን አፈርሳችሁ በምትኩ ሌላ ግድግዳ እንድትገነቡ አልሻ። ብቻችሁን ቆማችሁ ገሃዱን መመልከት እንድችሉ ማገዝ ነው እንጂ እውነት ከየትም ስፍራ ለማግኘት አትችሉም። እውነት በቀላሉ የሚሰጣችሁ ሸቀጥ አይደለም። ቢሆንማ ኖሮ ሊሰረቅ፣ ሊጠፋ፣ ሊዘዋወርና ምንም ነገር ሊሆን ይችል ነበር። ሆኖም ግን እውነት ምንም ሊሆን አይችልም። ሊሸጥም ሆነ ሊገዛም የሚችል ቁስ አይደለም። የአንድ ሰው እውነት ለሌላው ሊሸጋገር አይችልም። እውነት ከውስጣችሁ የሚመጣ እንጂ ከሌላ ሰው የምትቀበሉት አይደለም። ለዘመናት ቃላት ወደ ህዝብ ሲሸጋገሩ ኖረዋል። ብዙሃኖችም እነዚያ ቃላት እውነት አድርጎ አምኖባቸው ኖረዋል። እውነት ከየትኛውም ቃላት ውስጥ አታገኟትም። ሆኖም ግን በማመናችሁ የተነሳ ሙሉ በሙሉ ረክታችኋል፣ ተቀምጣችሁ ይሆናል። እርጋታችሁን የሚረብሽ አንድ ሰው ሲመጣ መቆጣታችሁ የግድ ነው። ብዙሃኑ ደግሞ ቁጣችሁን ይቀላቀላሉ። ሁሉም ሰዎች ሊሳሳት እንደማይችል ስለሚሰማችሁ ትደሰታላችሁ። እውነት ለብዙሃን የሚገለጽ የጋራ እውነት ሳይሆን በግል የሚገለጽ ነገር ነው። እውነት ለአንድ ሰው በተናጠል የሚገለጽ ኃይል ነው። የተገለጠለት ሰው ከብዙሃኑ ጋር መፋጠጥ የግድ ይሆንበታል። ከብዙሃኑ ወገን ከሆናችሁ ግን እናንተ ለዘመናት ሐሰትን ከተሞሉ ወገኖች እንደሆናችሁ እወቁ። ለምሳሌ በዚህ ዘመን ቁጥራቸው እልፍ የሆኑ የሂንዱይዝም እምነት ተከታዮችን ተመልከቱ። አንድ አማኝ ከብዙሃኑ መካከል መሆኑን ሲያስብ ድህነት ይሰማዋል። ምክንያቱም ብዙሃኑ ሊሳሳቱ አይችሉማ። ሆኖም ግን አንዱ ግለሰብ ከብዙሃኑ የተለየ ሐሳብ ቢያራምድ በጥባጭ ይባላል። ብዙሃኑ ረባሹ ግለሰብ በማስወገድ ግን ሰላማዊ እንቅልፍ ህልማችሁን መለስ